አዎ ጀግና ሴት አታይሚ በጣም ጀግና ናት። እሱን አልክድም ሲጀመር አረተው ተስፋይተው ልክ ነኝ እኔ ምን አልኩ ማሂ ልክ ነው። ሀይሚ ጀግና ናት፣ በጣም ጠንካራ ሴት ናት እያልኩ እኮ ነው። ናቲ ደህና ነህ? እንዴት ነህ? አይደለም 300 ኪሎ ደግሞ በደንብ እናከብራለን ከቡታጅራ ሲመጡ። አረ ዩዘርዬ ታይ የሚነት ታይ ግድ የለሽም ታይ አናው አልጠፋም። ሰላም ልበላችሁ ነው የገባሁት። ምን አረኩሽ ንገሪኝ እስኪ። ምን አረኩሽ ይዘር ያው ምንድነው የዛኛውን ታሪክ ልታነሺ ነው? አይኑ ትልቅ ሚስቴክማ እንደሆነ አውቄ ይቅርታ ጠይቄ አይደለም ይቅርታ ጠይቄ እኮ እንኳን እናንተም ይቅርታ ጠይቀ ማለት ተቀብላችሁኛል። ፕላስ ደግሞ እነሱ ናቸው እዚህ ጋር እንትን ያሉት። ሀይሚዬም ይቅርታዬን ተቀብላለች። ምንድነው አይ ሳይሆን መመለስ አለመመለስ ሳይሆን ማወቅ አለባችሁ። ዘርቢ ያለፈን ታሪክ እያወራሽ እንትን አትበይሽ። ለማንኛውም ሌላ ችግር ከሌለ በስተቀር አንዴ ያለፈ ነገር የተፈታ ነገር እኛው ሰላም ፈጥረን ያለፍንበትን ነገር መልሰሽ ባታንሺ ጥሩ ነው። ይዘሽ ዋናው የሰላም መፍጠራችን ነው። አይ ጀስት ማወቅ ስላለባት ነው እንጂ አልፎ የተቋጨ ነገር ነው። ደግመኛ ማለት መልሰሽ ባታንሺ ቆንጆ ነው። እሺ ባታንሺ ቆንጆ ነው። ሌላ ችግር ከሆነ እኔ እንግዲህ ምንም ላደርግሽ አልችልም። በእውነቱ የምወደው የሰራሁት ስራ በጣም አልፈርድባችሁ በእናንተ።
በኢየሱስ ምን እኮ ያስወጣሁት መስሎኝ እኮ ክው ብዬ ስለ ቲክታክ ላይ ብዙም ማለት ያን ያህል እውቀት ያለኝ ሰው አይደለሁም፣ ግን እኔ ያስወጣሁት መስሎኝ ቆሌ ነው ግፍፍ ያለው። እኔ ናት ግፍፍ ብሎ አሁን እኮ ወጥቼ ቼክ አድርጌው እኮ ነው ለካ ኔትወርክን ያስወጣው። ምን አይደለም ያስወጣው እኔ አይደለም ያስወጣሁት። እና ቆሌ ተገፎላችሁ ነበረ። አሁን ተመለስኩ፣ ወደ ራሴ ተመለስኩ። ገብቻቸው እኔ እንዳላስወጣሁት ሳውቅ ወይዬ ማሮቼ፣ ወይዬ ፍቅሮቼ ኢንቪቴሽኑ ፈረቀ። ይመላጥ ምን ተፈጥሮ ነበር? አይ ከጓደኛዬ ጋር ላይቭ ገባሁልሽና ጌም ከዛ እየተጫወትን እንትን አለ ምንድነው እኔ ዲስኮኔክት ያደረኩት መሰለኝ ስነካካው። ከዛ ለካ ኔትወርኩን ያስወጣው ነው አይደለም። እና ደንግጬ ወጥቼ ላይው ነበር እኔ ያስወጣሁት መስሎኝ። ከዛ ኔትወርኩን ያስወጣው በቃ ከው ብዬ ነበር። ያለ ማወቅ ብዬ ያለ ማወቅ። አንቺ ደሉ አትሳቂ ማርያምን፣ ቆሌ ነው የተገፈፈው። ማርያምን ቆሌ ነው የተገፈፈው እንዴ! እሺ እኔ እናት ወይኔ ሲጀመር ለኔ አይሆንም። ስም ይዳሉ ለኔ የሚሆነው ያኛው ላይቭ ነው። ያኛው ላይቭ